ስርቆ ይቅርና እያለም የሚናፈቅ ሰው መለየት የደረሰበት ነው የሚያውቀው ህመሙን ስቃዩን ዳገት ቁልቁለቱን ተማጸንኩት አድርሰኝ ካለህበት እያልኩ የልቤን ባይሞላ ባላገኝ መጣለው ባሳቤ ላጫውት። ቡቡዬ ቡቡ ሰላም፣ እንዴት ናችሁ? አታቅፈኝም? አላቀፍከኝም? አላቀፍከኝም። እሺ አስመኝ። ለምንድን ነው የምትስመኝ? ሰላም ተበለኝ፣ ሰላም በለኝ። አምሮብሃል ደግሞ። አይደለም ቆይ፣ ስለማልደርስበት ነው። ወይኔ ብሩኬ፣ ምንድን ነው የምትይው? እኔ ዘልዬ እንደዚህ እንደስመራ የምትፈልገው? ናፍቀኸኛል። ሀይሚ ለምን አትሰማም? ናፍቀኸኛል። እሺ ናፍቀሽኛል። ሀይሚ ጥሩ ሙድ ላይ አይደለም። ስጠሪኝም ካሜራ ያላት ከልብህ አይደለም የተቀየምከኝ። የምር ከልብህ አይደለም። ይሁን ናፍቀሽኛል አልከኝ እኮ እንድልሽ ነው ወይ የምፈልጊው ነው ያልኩት። አሁን ስሚኛ ሀይሚ ናሻትሽኝ ጠቀምልት ብሩኬ ደግሞ ፍፄም ጠርቻለሁ ይቅርታ አለ ማለት ነው። የምር እኔ ቀድመህ የምትመጣ አልመሰለኝም ነበር። ፍፄ የሚመጣ ነበር የመሰለኝ፣ ግን ያሞነ ቀድመሃል። አላቅም ለምንድን ነው የሚመጣው? እኔ እሱን አይንም ማየት አላቅም ማለት ነው። ይቅርታ መጠየቅ አለብን አለ እንዴ? ለምንድን ነው የሚመጣው ይለኛል እንዴ? ይቅርታ አንተ ምንድን ነው ይቅርታ አንተ ምጭ ተረጋጋ። ይኸውልሽ አይኑን ማየት አልፈልግም ፍጹም። ለምን? በቃ ብዙ ነገር ነገረኝ። ምንም እንዳልተፈጠረ ከሱ ጋር ምንም እንዳሌለው ሆነሽ አትወሪኝ በእናትሽ። ማለት በቃ ምንም እንዳሌለው ሆነሽ ፍራንክ ነው አልኩህ አይደል እንዴ? እኔ አይደለም ፍራንክ የሚሆነውን አይደለም። በቃ ተከትሎኝ ከወጣ በኋላ ብዙ ነገር ነገረኝ። ምን አለክ? ራሱን ጠይቁ። እኔ ምንም እዚህ ጋር የምናገረው ነገር የለኝም። ምንም ስለማንም ምንም ማውራትም አልፈልግም። በቃ ኦኬ ተረጋጋ። አሁን ግን እኔ እንዲህ ስል ይቅርታ አይደል በእናትሽ ይቅርታ፣ በእግዚአብሔር በቃ አጥፍቻለሁ። እኔ በሱ ጉዳይ አይደለም። በቃ እሺ ፕራንክ ማድረግ መብትሽ ነው። አንቺ ጊዜ ፕራንክ ታደርጊያለሽ እኮ ጎበዝ፣ መብትሽ ነው እንጂ። እሺ ሌላ ምን አስበህ ነው ታዲያ? ምን ሁሉንም ነገር ከሱ ማወቅ ፈልገሽ ነው? ልንገርልሽ፣ እንዲነግርሽ ላድርግ ያለኝም በሙሉ ነው። ምን እንደማያክቶኛለሽ? ምንድን ነው ከሱ ሜጋያለሽ? ምን አለኝ እንዴ? አይደለም ከዚህ በላይ ነው ያልታገስም። ምን አለኝ ከሱ ጋር ምን ሊኖረኝ ይችላል? ተነጋገርን፣ ፕራንክ አደረግነው አንተን። እኔ ፕራንክ ሳደርግህ አንተ እንዲያግዘኝ ብቻ ነው እሱን የጠራሁት እኮ። ሌላ ምን ሊኖረን ይችላል? ታውቃለህ እንዴ? እኔ ፍፄም በጣም ማከብረው ያንተ ጓደኛ ነው፣ እንደ ወንድሜ ነው ማየው። ታውቃለህ። ሌላ ምን ሊፈጠር ይችላል? እንደሱ አታናግረኝ። አይደለም ቆይ እዛ ሁኛ ሀይሚ፣ እኔ ምንም ላለማድረግ እየሞከርኩ ነው። ሩኪ ናፍቀኸኛል እኮ እንዴ? ይኸው ከትናንት ወዲያ ጀምሮ እያወራኝ አይደለም? ያላችሁን ነገር በሙሉ ትነግሪኛለሽ። እሱ ያለኝ ነገር አለ ትነግሪኛለሽ። ፍፄ የት ነህ? ኦኬ እሺ። እና ቶም አካባቢ ነው ብሩኬ። ማውራትም መደወልም አልፈልግም። ከፈለግሽ እሱን ቁጭ አድርገሽ ጠይቂ። ሰሚኛለሽ? ሁሉንም ነገር በቃ ከእሱ ጋር ያላችሁን ነገር ጠይቂ። በቃ አንተን እኔ ራሱ ብዙ ነገር በቃ ፈጣሪ ይመስገን ብዙ ነገር አወቅሁ። ስማ አንተን ይቅርታ ለመጠየቅ እኔ ራሱ ደውዬ ነበር። ለምን አልመጣም እስካሁን? እንዴት ሰፈር የሆነ ሰፈር ላይ ነው ያለክ? እኔ ብሩኬ ታዳርቅኝ ሀይሚ፣ ተው በእናትህ እንደዚህ አትቀይመኝ። እኔ ፕራንክ እንደራረግ እኔ በፕራንክ አይደለም ዙሪ እስካሁን እየታገሽኩ እኮ የሚናወሪኝ በቃ በእናትሽ። ለምን እኔ ትዕግስቴን ይዤ አይደል እያወራሁሽ ያለሁት? ለምን የሁሉ ዘመን ዋሸሽ? ምንድን ነው የማዋሽ? ለምን የሁሉ ጊዜ ተዋሽ? ብሩኬ ምንድን ነው እኔ አንተን የማዋሽ ሰው ነኝ? እኔ አንተን የማዋሽ ሰው ነኝ እንዴ? ምንድን ነው የማዋሽስ? ምን ያህል ቀልድ ነው? ምንድን ነው የማዋሽ? ብሩኬ ምንድን ነው የማዋሽ? ምንም የለሽም ከፍጹሜ ጋር ምን ሊኖረኝ ይችላል? ምንም የለሽም እንዴ? አንተ ምንም የለሽም እና ምንም ሳይኖርሽ ለምን እሱ አለኝ? እንደዛ እንዴት ሲናገረኝ ይችላል? ብሩኬ ምንም አይደለም።
እኔና ፍፄ ተነጋግረን ነው አንተን ፕራንክ አድርጎ ማይሆን ነገር አትበል። እግዚአብሔርን እረፍ። ቆይ አንተ ብሩኬ ተረጋጋ። ቆይ አንዴ እንዳነኪኝ የሚል በቃ ከቻልሽ ሰዓት ነኪኝ። እሺ ቆይ ተረጋጋ። እኔ ላይ ተጫወተሽ የምታወራውን ነገር ተጠንቀቀ። ማይሆን ነገር እያወራህ ነው። ልጠንቀቅ። እኔ ላይ አንድ ላይ ሆናችሁ ተጫወታችሁብኝ። ወንድሜ ነብይ ያቀረብኩ እኔ ላይ ሙድ ያስካ አይደለም። እሺ ትናንት ፕራንክ ስላደረግኩ ነው እንደዚህ እኔን አላመንከኝ። አላምነሽም እንደሆነ አላምናችሁም፣ አላመንኳችሁም። እሺ እኔን አታምነኝ። ምን ፈልግ የሆነ ለፕራንክ ሳይሆን ከእሷ ጋር ሰውን ደስ ስለሚለኝ ይልኩት አለኝ። አሁን አንድ ነገር ነው ስም ምን ልስማክ እና ብሩኬ እንደ ፊትን እንድታዞር እኮ አይደለም። እኔ ፊት ላይ ነው ምንድነው የምሰማው እኮ ግልጾኝ መናገሬ ነው። እሺ ቆይ አንዴ ተረጋጋ። የብዙ ጊዜ ጓደኛህ ነው አይደለ? እኔን እንዴት በሱ ትጠረጥረኛለህ? ለምንድን ነው የምጠረጥርሽ? እውነታውን ነው። እንዴት እንደዚህ አይነት ወሬ ታወራለህ ታዲያ? እኔ ስሜቴን የተናገርኩት እሺ ተስፋ ሰጥቻለሁ። እሺ አንተ ስሜት ካለ እኔ ተስፋ ሰጥቻለሁ። እኔ ከእሱ ጋር ምንም ግንኙነት የለኝም። እግዚአብሔር አንተ ምንም የላችሁም። በሷ ፊት ነገር ብዙ ነገር ነው ያለን። እንዴት የለም። ከዚህ በኋላ ግን እንዳትናገሪኝ። ምንም አድርግ እንዳትዪ። ምንድን ነው እንዳትዪ። በቃ ምንም አድርግ። ለእኔ ይሄንን መስዋዕትነት መክፈል ይከብዳል። ከፈልኩልህ መጀመሪያ ሁለታችሁም አንድ ላይ ሆናችሁ የካዳችሁ እኛን ሰው ነው ክፈልልኝ። ለምንድን ነው የምታቅፊኝ? እኔ ከእሱ ጋር ምንም አይነት ነገር የለኝም። ለምን እውነት አወክ ነው እንዴ? ምን ላድርግ እኔ? እሺ ቅርታ ፕራንክ ስላደረኩ ተናደህ ነው? ስለ ፕራንክ አይደለም እያወራሁ ያለው ያለውን እውነታ ስሚ። ከእሱ እውነቱን ንገረው። የምን እውነታው ይሄ ነው? እኔ አንተን ተስፋ አልሰጠውክም። ለአንቺ ላይ መስልሽ ይችላል። እኔ ጋር ግን ትልቅ ነገር ነው ያለው። ምን? እኔ ለአንቺ ትልቅ ስሜት አለኝ። እኔ አንቺን ካጣው የምጎዳበት ሁኔታ ውስጥ ነው ያለው። እሺ አጋጣሚውን እየተጠቀምክ ነው? አልገባኝም። የምን አጋጣሚ? እሺ ፕራንክ እናድርገው ስላልኩ አጋጣሚውን እየተጠቀምክ ነው? አይደለም ሀይሚ፣ እኔ በጣም ቆይቷል። እስከዛሬ ብዙ ችያለሁ። ሰሚኛለሽ ሀይሚ፣ እኔ በሱ ስሜት አንቺን ልወቅስሽ አልችልም። ገብቶሻል? ግን ብዙ ያደረጋችሁት ነገር አለ። ከኔ ተደብቃችሁ ብዙ የሆናችሁት ነገር አለ። አላደረግንም። በዛ ምክንያት ነው አንቺ ሞክስሽ የምናገርሽ። ምን አድርገናል? በቃ የነገርከኝ ነገር ሁሉ አለ አይደል? እኔ ምንም ሳላደርግሽ ሁለታችሁ የቆየ ጸብ አላችሁ። ምንድን ነው ይሄን እንደዚህ የምትሆኑት እርስ በርስ? በቃ አንተ ዝም በላ እንዴ። ምንድን ነው? እሺ እኔንም አትረዳኝ። ይሄንን ነገር እኮ የነገርኩህ እንድታስረዳልኝ እንድትረዳኝ እንጂ አንተ ሌላ ነገር እንድትሆን እኮ አይደለም። አሁን ትላንት የነገርከኝ ሌላ፣ የምታወራው ሌላ። ሰውዬ ጤነኛ አይደለም እንዴ? ማለት እኔ ለእሷ ስሜት እንዳለ እኔ ነገርኩህ። ምንም ከእሷ ጋር የነበረህስ ነገር እኮ ታዲያ እዚህ ጋር እየተናገርክ ያለው አንተ ስሜት ብቻ እንዳለ ነው። እሷ ከእሷ ጋር የጀመርከውን ነገር ሀይሚ ልቀቂኝ። በቃ እንዳንጣላ። እኔ ምንድን ነው እውነቱን የምነግረው? ኦኬ በእናትህ ሀይሚ ልቀቂኝ። ማየት ቀረ ሀሳባችን ተቀየረ። ምን ያረጋል አይኔም ምርሞሽ በናፍቆት ሰከረ። ልጠይቅሽ ይገባል አዲስ ባልሽ ብመጣብሽ እግዚአብሔር እውነቱን ንገረው። አሁን ልትረጂኝ እውነቱን ንገረው። እውነቱን እኔ አንተን መረዳት አልፈልግም እንዴ። እሺ አንቺ ካልተረዳሽ ምን ለማድረግ ይረዳኝ ነው? ብሩኬም ተረዳኝ አይደል እንዴ? መረዳ እያወቅ ስለኔና ስለብሩኬ ሻለው ነው። ምንድነው የማትረጂኝ? አይሚ እንደዚህ አይነት ቀልድ አይመቸኝም። ለምን ቀልድ ነው? እኔ አንተን በህይወቴ ማስቀየም የምፈልገው አይነት ሰው አይደለም። እረፍ በቃ። አይሚ አሁን እኔ አንቺ እረፍ። እጎዳለሁ ብሩኬ ነው የምልሽ። እሺ ከመቼ ጀምሮ ፍፄ? ከመቼ ጀምሮ? ትናንትና ያ ሁሉ ነገር ስናደርግ እኔም ለእኔ ምን አደረግን? የነበረው ስሜት ምንድን ነው ያደረግነው? ፍራንክ እኮ ነው ያደረግነው። ቪዲዮ ቀርጸናል እኮ አይደል እንዴ? ምንም የተለየ ነገር አላደረግንም። ከእያንዳንዱ ቪዲዮ ላይ ነበር። እያንዳንዱ ቪዲዮ ላይ ነበር ብለሽ ልታስቢ ትችያለሽ። ብሩኬ የማይሆን ነገር አታድርግ ፍፄ። እረፍ እረፍ። አንቺን ብትሆኚ እንድትረጂ። እኔ አንተን መረዳት አልፈልግም። እሺ እኔ ምንድነው ማድረግ ያለብኝ? ምንድነው ማድረግ ያለብኝ? ሂድና እውነቱን ንገረው። እውነቱን ነግሬዋለሁ። ትናንትና ያደረግነውን ሁሉንም ነገር ምን አድርገናል? አንተ ምን አይነት ችግር ውስጥ የምታስገባኝ እንዴ? አንተን ማመን አልነበረብኝም? ንገረኝ። አንተን ማመን አልነበረብኝም? ስላመንኩ ነው ወይ ከማንም በላይ ቦታ ስለሰጠውክ ነው? አንተን አቅርቤና ፕራንክ እናድርገው ስላልኩ ነው? እኔ አሁን ስሜቴን የተናገርኩት አይደል?
አንተ በጣም እየቀለድክ ነው። ምንም እየቀለድክ ነው። እኔ ላይ እየቀለድክብኝ ነው። አጋጣሚውን ለመጠቀም አትሞክር። እረፍ፣ ስነ ስርዓቱን ያዝ። እሺ ምንድን ነው የሚሻለው? ፍፄ እውነቱን ትነግረዋለህ። እኔ እናንተ ትናንትና ቪዲዮ ምስክር አለ። ምንም ያደረግነው ነገር የለም። እያንዳንዱ ከቪዲዮ ውጭ ምን አድርገናል? አይዲያ ነው ያወራነው አይደለ? በዚህ አይዲያ ፕራንክ ማድረግ እፈልጋለሁ ነው ያልኩት። ነው ብዬ መናገር አልፈልግም። አንተ ደግሞ በጣም ታበዛዋለህ። ለማንኛውም ቤተሰብ በቃቸው። እኔ አንቺን ሳላገኝ እኔ መኖር አልችልም። ጀምሮ ፍፄ እኔ ከዚህ በፊትም የነበረ ስሜት ነግሬዋለሁ ለእሱ። አሁን አንቺ ነሽ መረዳት የከበደሽ። እግዚአብሔርን እኔ እንደ ሽንፈት መሄድ አልፈልግም። ይህንን መረዳት የከበደሽ አንቺ ነሽ። ትነግረዋለህ። እንሂድ። ነግሬዋለሁ 10 ጊዜ ልንገረው። አሁን እኮ እኔ መናገር ያለብኝ ለአንቺ ነው። አንቺ እንድትረጂ ነው ማድረግ ያለብኝ። እኔ መውደዴን እንዴት ልረዳ እችላለሁ? ለአንቺ ስሜት እንዳለኝ አንቺ እንድታቂልኝ ነው። ሀይሚ እኮ ነኝ፣ ታውቀዋል። ግን ሀይሚ ነሽ። እኔ የምታደርገው ነገር ታውቃለህ አልወድሽም። ለምን ነው ሀይሚ ነኝ? ተሳስተህ እንዳይሆን እንዴ! ለምን እንደዚህ ታደርጋለህ? ለምንድን ነው አንቺ ስምትረሺው? ትናንት ያደረግነውን ነገር ምን አደረግን? ምን አሁን እንዲያደረግን እንደዚህ አላደረግን ብዬ ለምን እስኪናገር አልገባኝም። ያ ፕራንክ ሌላ ትርጉም የሚሰጥ ነበር ለአንተ? ኖ ፕራንኩ ብቻ አይደለም እና እሺ፣ ሌላ ነገር አደረግን አይደል እንዴ? ከዚህ በላይ ምን ፈለግሽ? ለፕራንክ የዋሸነው ውሸት ለምን ወደ እውነት አምጥተህ ብሩኬ አይምሮ እንዲበከል ለምን ታደርጋለህ? ሌላ ነገር ያደረግን እኮ ነው የሚመስለው። ሌላ ነገር እኛ ፕራንክ ለማድረግ ነው አይደል የተነጋገርነው? ና ተከተለሽ ፍፄ፣ እግዚአብሔርን ተከተለኝ። ና ትነግረዋለህ እውነቱን። እኔ አሁን ላንቺ ነው መናገር። ምንም የተለየ ነገር እንዳላደረግን ለማንም ማስረዳትም ፍላጎት የለኝም። በቃ ላንቺ ነው። አንቺ ፍፄ ምን ሆነህ ነው? ፍፄ ምን ሆነህ ነው? ጤነኛ እኔ በአንቺ እያበድኩ ነው። ጤነኛ ነው? በአንቺ ጤነኛ አይደለሁም። አንቺን ሳገኝ ነው ጤነኛ ልሆንም ነው የምችለው። ያመሀል እንደ አንተ። ለምንድን ነው አንቺ እኔን መረዳት የሚከብድሽ? እንዴት ነው የምረዳህ? ለምንድን ነው የማትረጂኝ? ምን ሆነ የሚከብደው እኔን መረዳት? እንዴት ነው የምረዳህ? ምን አይነት ሰው ነህ ፍፄ? እኔ ላውቅህ አልቻልኩም። በቃ እኔ በአንቺ ነው ላውቅህ አልቻልኩም። እንዴ ስለወደድኩሽ ነው እንዲህ እየሆንኩ ያለሁት። ተረጂኝ በቃ። እኔ እያንተ መውደድ ጥንቅር ብሎ ይቅር። እሺ ገደል ግባ። ለምን እንደዚህ ታደርጋለህ? ይቆያል እንጂ ትረጂኛለሽ። ይሄ ግልጽ ነው። ስማኝ፣ እኔንም ብሩኬንም ያለንን ጓደኝነት ማጣት ካልፈለግ አሁኑኑ ሳይዘገይ በፍጥነት ሄድና እናስረዳው። ሀይሚ እሱን አጥቼ ከአንቺ ጋር ከሆንኩ በቂ ነው። እኔን ደግሞ አታገኘኝም።